ሰላም ጤና ይስጥልኝ። ይህ ጉዞ ከሜሪ ጋር ነው። የምንኖርባት ምድር ለማመን በሚከብዱ ድንቅ ቦታዎች የተሞላች ነች። በዛሬው ፕሮግራማችን ከነዚህ ድንቅ ቦታዎች መካከል የተወሰኑትን አስቃኛቸዋለሁ። ታዲያ እርስዎም ሰብስክራይብ፣ ሼር እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ። ልክ ከሰማይ እንደሚወርድ ውሃ በቬንዙዌላ የሚገኘው ኤንጅል ፏፏቴ በዓለም ላይ ካሉት ረጅሙ ፏፏቴ ነው። ከ979 ሜትሮች ወይም ደግሞ ከ3212 ጫማ በላይ ከአዋያን ቶፒዮ የተራራ ጫፍ ላይ ይወርዳል። በደመናና በጭጋግም ተሸፍኗል። ፏፏቴው ጠመዝማዛና ላይን የሚማርክ እይታ ያለው ነው። ከሰማይ እንደወደቀ መልአክ ነውም ይሉታል። ስለዚህ ኤንጅል ፎርስ የሚለው ስም የመጣው በ1933 በፏፏቴው ላይ በበረርና ለውጭም ዓለም ያሳወቀው ሰው አሜሪካዊው ጂም ኤንጅል ነው። ዛሬ መልአከ ፏፏቴው ከፕላኔቷ እጅግ አስደናቂ ከሆኑት የተፈጥሮ ድንቆች አንዱ ሆኖ ይቆያል። ሲግሪያ በማዕከላዊ ስሪላንካ የሚገኝ ጥንታዊ የድንጋይ ምሽግ ነው። ከጫካው ወደ 200 ሜትር ወይም 660 ጫማ ከፍ ብሎ ይገኛል። ታዲያ በአንድ ወቅት በንጉሱ ካሻያፕ በ5ኛው ክፍለ ዘመን ዓ.ም የተሰራ የንጉሳዊ ቤተ መንግስትም ነበረ። ድንጋዩ በመስታወት ግድግዳ በቀለማት ያሸበረቀ የብርጭቆ ቅርፊቶችና በመግቢያው ላይ በተቀረጸ የአንበሳ መዳፍ ዝነኛ አድርጎታል። ሲግሪያ የስነ ህንፃ የምህንድስና ድንቅ ተደርገው ይወሰዳሉ። እንዲሁም የዩኔስኮ የዓለም ቅርስ ስፍራ ነው። ዛሬ በታሪኳ በውበቷና በፓኖራሚክ እይታዎች የምትደነቅ በስሪላንካ በጣም ከተጎበኙ ምልክቶችም አንዱ ሆኖ ይገኛል። የቸኮሌት ተራሮች በፊሊፒንስ ውስጥ በቦሆል ደሴት ላይ የሚገኝ ልዩ የተፈጥሮ አስደናቂ ቦታ ነው። በተጨማሪም ከ1200 በላይ የኮን ቅርጽ ያላቸው ተራሮች አሉ እና በደረቅ ወቅት አረንጓዴ ሳራቸው ወደ ቡናማነት ይለወጣል። ይህም እንደ ግዙፍ የቸኮሌት ክምር ይመስላቸዋል። ስለዚህም ስሙ የቸኮሌት ተራራ ይባላል። እነዚህ ተራሮች በቅርጽና በመጠን አንድ ወጥ ናቸው። አስደናቂና ምስጢራዊ መልክዓ ምድሮችንም ይፈጥራሉ። እንደ ብሔራዊ ጂኦሎጂካል ሐውልት የተጠበቁም ናቸው። በመሆኑ በአገሪቱ ውስጥ በጣም ታዋቂ ከሆኑ የቱሪስት መስህቦች አንዱ ሆኖ ይገኛል። ታዲያ በየዓመቱ ብዙ ቱሪስቶች ይህን የተፈጥሮ ድንቅ ስጦታ በመጎብኘት ላይ ይገኛሉ። ፓሙካሌ በቱርክ የሚገኝ የጥጥ ቤተ መንግስት በመባል የሚጠራ ሲሆን በደቡብ ምዕራብ ቱርክ ውስጥ ያለ የተፈጥሮ ድንቅ መስህብ ነው። ከትራቤታይን በተሰሩ ነጭ እርከኖች በማዕድን የበለጸገ አለት በስል ምንጭ ውሃ ወደ ተራራው ዳር ይወርዳል። ስለዚህ የፓሙካሌ የሙቀት ውሃ ለብዙ ሺህ ዓመታት ለፈውስ ሲያገለግልም ቆይቷል። ፓሙካሌ የዩኔስኮ የዓለም ቅርስ ቦታ ሲሆን በቱርክ በብዛት ከሚጎበኙና ፎቶግራፍ ከተነሱ የቱሪስት መዳረሻዎች አንዱ ነው። በውበቷ በሞቀ ውሃና በታሪካዊ ጠቀሜታ የሚታወቅ የተፈጥሮ መስህብ ነው። በሰሜን ምስራቅ ብራዚል የሚገኘው የሌንስ ማራንሄንስ ብሔራዊ ፓርክ በምድር ላይ ካሉ እጅግ በጣም እውነተኛ መልክዓ ምድሮች አንዱ ነው። ልክ እንደ አልጋ ሉሆች ያለማቋረጥ የተዘረጋ ሰፊ ነጭ የአሸዋ ክምር ይዟል። ሌንስዌስ በፖርቹጋል ሉሆች ማለት ነው። ልዩ የሚያደርገው በዝናባማ ወቅት በዱናዎች መካከል የሚፈጠሩት ክሪስታል ግልጽ ሐይቆች ናቸው። ምንም እንኳን በረሃ ቢመስልም ይህ ቦታ ከባድ ዝናብ ያወርዳል። ይህም ሸለቆችን በንጹህ ውሃ ይሞላል። ስለዚህ የአሸዋና የባህር ዳርቻዎች አስማታዊ ጥምረት ይፈጥራል። ጎብኚዎች በሐይቆች ውስጥ መዋኘትና በዱናዎች ውስጥ መራመድ ይችላሉ። በመሆኑ ይህም ህልም መሰል ተሞክሮ ያደርገዋል። የሌንስ ማራንሄንስ እንደ ብሔራዊ ፓርክ የተጠበቀ ነውና የብራዚል በጣም አስደናቂ ከተፈጥሮ ድንቆች መካከል አንዱ ነው።
የሊሻን የድንጋይ ጠባቂ በቻይና በሲቹዋን ግዛት ውስጥ በሚገኙት የሶስት ታላላቅ ወንዞች መገናኛ ላይ አንድ ግዙፍ ሰው ውሃውን በዝምታ ይመለከታል። የሊሻን ግዙፍ ቡድሃ እሱን ከሚጎናጸፈው ገደል ፈልቅቆ ከ1000 ዓመታት በላይ ቆሟል። 71 ሜትር ቁመት ያለው ቡድሃ በዓለም ላይ በአይነቱ ትልቁ የድንጋይ ሐውልት ነው። አይኖቹ በግማሽ የተዘጉ ናቸው። በእንቅልፍ ላይ ሳይሆን ከጊዜ በኋላ በሚዘረጋ እይታ እጆቹ በእርጋታ በጉልበቶቹ ላይ ያርፋሉ። እያንዳንዳቸው የአንድ ትንሽ ቤት መጠን ያላቸው እግሮች ወደፊት ይራዘማሉ። ሁለቱንም ክብርና አድናቆት ይጋብዛሉ። የሊሻን ቡድሃ ታሪክ የሚጀምረው በ8ኛው ክፍለ ዘመን መጀመሪያ ላይ በታንግ ስርወ መንግስት ወቅት ሃይቶንግ የሚባል የቡዲስት መነኩሴ የዳዱ ሚን እና የኪንግ ወንዞች አደገኛ ውሃ ሲመለከት ነው። ብዙውን ጊዜ የንግድ መርከቦችና የአሳ ማጥመጃ መርከቦች በኃይለኛው ሞገድ ሰለባ ይሆናሉ። ሃይቶንግ የውሃው መንፈስ በመለኮታዊ መገኘት ሊጋራ እንደሚችል ያምን ነበር። እናም አንዱ ወደ ተራራው ዳር ለመቅረጽ ወሰነ። የገንዘብ ድጋፍ ሲያጣና ባለስልጣናቱ ዓላማውን ሲጠራጠሩ ሃይቶንግ በአምልኮ ተገፋፍቶ ቅንነቱ ከወርቅ የበለጠ ዋጋ እንዳለው በመግለጽ የራሱን ዓይን አውጥቷል ተብሏል። ድርጊቱ ደጋፊዎቻቸውን አስደንግጧል። እናም ትልቅ ስራው ተጀመረ። 10 ዓመታት አለፉ። ሃይቶንግ ቡዳ ሲጠናቀቅ ለማየት አልኖረም። ራእዩ ግን ቀንቷል። ድንጋይ በድንጋይ ሰራተኞች ተራራውን አምላክ ሰሩትና ሲቀርጹ አንድ አስገራሚ ነገር ተከሰተ። የተጣለ ድንጋይና ደለል ወደ ወንዙ ዳርቻ ሰፈሩ። ወንዙን በማረጋጋት ሃይቶንግ እንዳሰበው የሊሻን ቡድሃ ከሐውልት በላይ የጥንታዊ ምህንድስና ስራ ነው። የዝናብ ውሃን ለመውሰድና ድንጋዩን ለመጠበቅ የተነደፈ የተደበቁ የፈሳሽ ማስወገጃ ዋሻዎች ስርዓት በሰውነቱ ውስጥ አለ። ይህ ረቂቅ ሊቅ ሐውልት ከ1300 ዓመት በላይ የአየር ሁኔታን፣ ጦርነትና ለውጥን እንዲቋቋም ረድቶታል። ዛሬ የሊሻን ጂያንት ቡድሃ የዩኔስኮ ዓለም ቅርስ ቦታ፣ የተቀደሰ የኤሚ ተራራ አስደናቂ ስፍራ አካል ነው። ፒልግሪሞችና ቱሪስቶች በጥላው ላይ ቆመው በሚዛኑ ተዳክመው ግን ወደ ጸጥተኛ ጥንካሬው ይሳባሉ። ስርወ መንግስት ሲነሳና ሲወድቅ አይቷል። የመሬት መንቀጥቀጥና የጎርፍ መጥለቅለቅና የጊዜን ጉዞ ተቋቁሟል። ግን እሱ ይቀራል። በተራራው ላይ ብቻ ሳይሆን በቻይና መንፈስ ውስጥ ተቀርጿል። የዛሬው ጉዟችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ እና ሼር በማድረግ የቻናሉ ቤተሰብ ይሁኑ። መልካም ጊዜ።